ሸበላው በዩኒቨርሲቲ ህይወት ላይ ያተኮረ ያጭር ልቦለድ። ሸበላው ተራኪ የሰይነሽ ልጅ በሰገነት ሚዲያ ብቻ። በልቡ ውስጥ ያመቀውን ፍቅር ማውጣት ባለመቻሉ ተጎዳ። አምቆ ማቆየትም አልቻለም። ሲብስበት ተገላገለ። ኒና ሼቭሮሌት መኪናዋን ተደግፋ ቆማለች። እያነባች ነው። ጓደኞቿ እንዲህ የሚያንሰቀስቃትን ጉዳይ ለማወቅ በሽቅድምድም ሮጠው ከበቧት። ኒና ምን ሆነሽ ነው? ምንድነው? ካፌን ሰቃዩን ጠየቀኝ። እንባዋ ጎላ ጎላ ካሉት ትላልቅ አይኖቿ ቡልቅ ቡልቅ እያለ ይወርዳል። ፊቷ የበሰለ ቲማቲም መስሏል። ማን ነው? የተማሪውን ማንነት ለማወቅ አሰፈሰፉ። ኒና መልስ ሳትሰጣቸው ለሰከንዶች ምርር ብላ አለቀሰች። በዳዲ ሞት ነገሬን አታስጨንቅን። ይሄ ሸበላው የሚሉት ልጅ ነዋ። ከመር ማሚ ተሞት። ጓደኞቿ በየተራ ማዳነቅና ማንኳሰስ ጀመሩ። ሲና ደፋር በይወሺ ሊና ቪአይፒ መሆንሽን አላወቀም። ፉንቃ ጨምድዱት ማለት ነው። ብሎኑ ላልቶ ነው እንጂ በቄንጠኛ አማርኛ ነው የሚናገሩት። አማርኛውን በምላሳቸው ላይ ያቀናጡታል። ቋንቋቸው ጉራማይሌ ነው፣ የተቀየጠ። ሰላምታ ሲለዋወጡ እንኳን ቦንጆር እያሉ አማርኛውን ከፈረንሳይኛ፣ ፈረንሳይኛውን ከእንግሊዝኛ ጋር ይበርዙታል። ኒና ጓደኞቿን ስታገኝ ተረጋጋች። ፀሐይዋ ትንክ ማድረግ አቆመች መሰለኝ። እንዴት ታቃጥላለች በዳዲ ሞት አለች። ታውቁታላችሁ አይደል? ኢንተርናሽናል ፋራ እኮ ነው። የሆነ የዝቅተኛ ቤተሰብ ልጅ ነው። ፊቱ ራሱ በመከራ የተዘፈዘፈ ይመስላል። ሰገጤ ነገር ሐኪም ያዘዘለት። አረ እንደውም ላዩ ላይ የተሰፋ ይመስል ሁሌ አንድ አይነት ልብስና ጫማን የሚያደርገው። በዚያ ላይ ሾዳውን ሳቂታ ነው። አይገርማችሁ? ሲናገር ብትሰሙት ደግሞ በጣም ይልጣችኋል። የሚናገረው አማርኛ ቋንቋው ገና እንደተፈጠረ ኤንሼንት ነው። ሰርፕራይዝ ያደረገኝ ሌላው ነገር የስሙ ርዝመት ፒያሳ ደርሶ መልስ ነው ብላ ሳቀች። ጓደኞቿ በሳቅ መንፈረፈር ጀመሩ። ወትሮውንም ትንሽ ምክንያት ፈጥረው ግቢውን በሳቅ ያናጋሉ። በእነሱ አነጋገር ይቀውጡታል። ኒናን ጨምሮ 5 ናቸው በዩኒቨርሲቲ ውስጥ ፔንታጎን በሚል የወል ስም ነው የሚታወቁት። አንዳንዴም 5ቱ ናዎች ይሏቸዋል። በሊሴ ገብረ ማርያም ትምህርት ቤት ከተገናኙ ጀምሮ በጓደኝነት እስከ ዩኒቨርሲቲ አብረው ዘልቀዋል። ከትምህርት ቤት በተጨማሪ 5ቱም የአንድ ሰፈር የቦሌ ልጆች ናቸው። 5ቱም የቤት መኪናቸውን እያሽከረከሩ ክላክስ እያደረጉ ተከታትለው ወደ ዩኒቨርሲቲ ሲገቡ ሰርገኛ የመጣ ያስመስሉታል። እንደነርሱ አባባል መቀወጥ ደስ ይላቸዋል። እንዲህም ሆነው ታዲያ በትምህርታቸው ጎበዝ ናቸው። ሸበላውን የሚያውቁት ስፖኪንግ እንግሊሽ የተሰኘ ኮርስ በጋራ ሲወስዱ ነው። ሸበላው ቅጽል ስሙ ነው። አንድ ቀን የክፍሉ ተማሪዎች በሙሉ ስማቸውን፣ የተወለዱበትን ስፍራ፣ የሚወዱትንና የሚጠሉትን ነገር በዝርዝር እንዲናገሩ መምህሩ ይጠይቃሉ። የፔንታጎን ቡድን አባላት ተራ በተራ እጃቸውን በማውጣት በጥሩ እንግሊዝኛ ራሳቸውን ሲገልጹ በአድናቆት ተጨበጨበላቸው። ሁሉም ተማሪ በረድፍ ራሱን ማስተዋወቅ ስለነበረበት ተረኛው My name is ሰው ባይሞት ጥሩ ነበር ሙሉዓለም ተገኘ I was born in ደንበጫ እያለ መናገር እንደጀመረ ክፍሉ ሳቅ በሳቅ ሆነ። ደነገጠ፣ ተናደደ። ምን የሚያስቅ ነገር አለ? በለምለሚቱ ደንበጫ መወለድ የሚያኮራ እንጂ የሚያስቅ አይደለም ታውቁ እንደሆነ ሲል የክፍሉ ተማሪዎች እንደገና በህብረት ሳቁ። ፊቱ ባንዴ በላዋዥ። ተማሪዎች ሳቅ መደናገሩን የተመለከቱት መምህር ሸበላው ቀጥል አሉት። ከዚህ ጊዜ በኋላ አረፍተ ነገር የሚሰራው ስሙ በሸበላው ተተካ። ሸበላው እንግሊዘኛውን በደንበጨኛ ቅላጼ ያዋዛ በዳዲ አስኬደው።
ተናግሮ እስኪጨርስ ድረስ በክፍሉ ውስጥ የነበሩት ተማሪዎች በሙሉ ይስቁ ነበር። በእንግሊዘኛው የአማርኛ ዘዬ የኒና በሽበላው መጠየቅ ለፔንታጎን አባላት አስደናቂ ዜና ሆኗል። ሙድ ያዥበት አለች ዲና። የተቀሩትም በዲና ሐሳብ ተስማሙ። ግጪ ተባብለው ሞባይላቸውን እንዲያዙ እጆቻቸውን አጋጩ። ወደ ክፍል መግባቷንና ከክፍል መውጣቷን ለማሳወቅ ለቤተሰቦቿ 10 የምትደውለው ኒና አዲስ ዜና አግኝታለች። የሞባይሏን ቁጥሮች ተጫነቻቸው። ሃይ ማሚ፣ ሃይ ኒናዬ፣ ምሳ በሾፌሩ ልኬልሻለሁ። ቆንጆ ዶሮ ወጥ ነው። የምትወጁን ቺፕስም በሌላ ዕቃ አድርጌልሻለሁ። በደንብ ብይ እሺ የኔ ቆንጆ። ማም ለቅሷን አስነካችው። ኒና ምን ሆነሽ ነው የምታለቅሽው? እናትየው ደነገጡ። ካፌን ሰቃይ ጠየቀኝ። ካፌ ሰቃይ? አዎ ካፌ የሚመገብ ልጅ። እንዴት ያለ ነው? የሆነ ባላገር ነገር። ኒናዬ ባላገር ላመነበት ነገር አደገኛ ነው። በጥንቃቄ ያዥ። ኖ ዌይ። ኒና ልታደርገው እንደማትፈልግ በመናገር እናቷን ተሰናበተች። ጊዜ ሳትፈጅ አሜሪካ ለሚገኘው አባቷ ደወለች። ላያያዝ የሚመቸው ሞባይሏ ዓለም አቀፍ አገልግሎት የሚሰጥ ስማርት ሃይፎን ነው። እንደ ሼቭሮሌት መኪናዋ ያማረ። ጉዳዩ ያሳሰባቸው አባቷ ወዲያውኑ ለባለቤታቸው ደወሉ። አሜሪካ ለንግድ ሥራ ሄደው ስለሰነበቱ ላይን የናፈቋት አንድዬ ልጃቸው ስታለቅስ ሰምተው አላስቻላቸውም። መፍትሄ ይሆናል ብለው ያሰቡትን ለእናቷ ነገሩ። ኒና እንባዋን እያዘራች ለፍቅረኛዋ ሚኪ ደወለች። ሰርፕራይዝ ላደርግህ ነው እኔ ፍቅር እያለቀሰች ትኩሱን ዜና በሰረችው። ፑል ተጫውቶ ወደ ካምፓስ በመመለስ ላይ የነበረው ሚኪ በሰማው ነገር ብዙም ሳይገረም ምንም ማለት አይደለም እያለ ሊያረጋጋት ሲሞክር የለቅሶ ሳቅ ተናነቃት። ሞባይሏን ዘግታ በደንብ እስኪወጣላት ድረስ እንደገና ለቀሰች። ለትንሽ ነገር እንባ የሚቀድማቸው ጓደኞቿን በቂ ምክንያት ስላገኙ አብረዋት አለቀሱ። በሁለቱ መንታ የሚፈሰው የኒናን እንባ የተለያየ መልክ ባለው ሶፍት ተራ በተራ እያበሱላት። የቆንጆዎች ቆንጆ የሆነችው ኒና ቢጫ ፊቷ በስል ቀይ እንጆሪ መሰለ። አልቅሳም ያምርባታል። የውቦች ውብ ናት። በዩኒቨርሲቲ ውስጥ በውበቷ የሚስተካከላት የለም። ጓደኞቿ በራሳቸው ቆነጃጅት ቢሆንም በማራኪ ቁመናዋና ልቅም ባለው ውበቷ ከነሱ ሁሉ ጎልታ ትታያለች። ጓደኞቿ እንደ ሕፃን ልጅ አባበሏት። ከብዙ ማባበል በኋላ ኒና የዕለት ማስታወሻ ዲያሪ ለመጻፍ ከሼቭሮሌት መኪናዋ ላፕቶፕ አወጣች። ሸበላው የልቡን ተንፍሷል። ሸክሙን ስላራገፈ ደስ አለው። ሲደሰትም ሆነ ሲከፋ ታዲያ ከምንም በፊት ትዝ የምትለው ዋሽንቱ ናት። ወደ ዶርሙ ሄዶ ዋሽንቱን ካስቀመጠበት መዞ አወጣ። ከዋሽንቱ ጋር የነበረውን ስለታም ጩቤ ከነማህደሩ ባለበት አኖረው። ዋሽንትና ጩቤውን የወንዳያቱ በሕይወት ሳሉ ያወረሱት ቅርስ ናቸው። ሁለቱም ልክ እንዳያቱ ይወዳቸዋል። ዋሽንት በሕግ የተከለከለ ባይሆንም ጩቤ ይዞ በግቢ ውስጥ መገኘት ግን ሕገወጥ ነው። ጩቤውን ደብቆ ዩኒቨርሲቲ በማስገባትም አብሮት ቆይቷል። ማንም ሳያውቅ ዋሽንቱን አስተካክሎ ሲነፋ የዩኒቨርሲቲውን ሰማይ ነፍስ ሰራበት። የዋሽንቱ ድምፅ ከህንጻው አልፎ ሲያስተጋባ ከሩቅ እንጂ ከቅርብ የሚሰማ አይመስልም። ትዝታን ያነቆደ የፍቅር ዋሽንትን እያቀረበ ሸበላው ውስጣዊ ስሜቱን የሚገልጸው በዋሽንት ነው። ዋሽንት ሲነፋ ይጠበባል። ከራሱ አልፎም የሌላኛውን ሰው ጆሮና ቀልብ የሚያዝ ችሎታ አለው። ልብ ይሰውራል። ስሜት የሚፈነቅለው የዋሽንቱን ድምፅ በተለያየ ስልት እየቀያየረና እየሰባጠረ ሙሉ አእምሮውን የተቆጣጠረችውን ንግሥተ ነገሥታት ኒናን አስታወሰ። በውበቷ ፈተና ከትምህርቱ እንዳይሰናከል ልብ ብሎ አያያትም ነበር። ሳያስብ በድንገት ካያትም ይቺ ምን እንዲህ ያመናቅራታል ማጋጣ እያለ ነው በጥላቻ የሚመለከታት። ዩኒቨርሲቲ የገባው ውበት ለማድነቅ ሳይሆን ለትምህርት ነው። አንድ ዕለት ግን አንድ አጋጣሚ ተፈጠረ። ከክፍል እየወጣ ሳለ የወርቅ ቅብ ብዕሯ ከእጇ መልጦ ወደቀባት። ማንም ሳይቀድመው
ቶሎ አንስቶ ሰጣት። ሳንኪዩ አለችው በሚጣፍጥ አነጋገር። እንደ ፀሐይ በሚያበራ ቅላቷ ፈገግ ስትል ከናፍሯ ውስጥ ተፈልቅቀው የወጡት ወተት የመሰሉ ጥርሶቿ ሂደው በልቡ ውስጥ ተቀረቀሩ። ውስጣዊ ህመም ተሰማው። ጨረር የተለቀቀበት ያህል ደነዘዘ፣ ፈዘዘ። ትላልቅ አይኖቿን ሆም ብላ ስታቦዛቸው ደግሞ ሳይሞት ነፍሱ የወጣች መሰለው። የተዋቡ አይኖቿ ገዳይ ናቸው። ፈዞ ቀረ። ሙልቅቅቅ እያለች ማነህ? የጫማ ቁጥርህ ስንት ነው? ብላ ፈገግ አለች። ከበቆለሸት የሚነጡት ጥርሶቿ ውበቷን ይበልጥ ሲያደምቁት በፊቷ ላይ የብርሃን ጽዳል ሲዘሩ ተመለከተ። በጥያቄዋ ስለተደናገረ አልሰምቶም አላት። የጫማ ቁጥርህን ንገረኝ። ኒና በሸበላዋ አማርኛ ፈገግ ስትል በአሳር በመከራ የታሰረችውን አሮጌ አዲዳስ ጫማውን እያየ መልስ መስጠት ተሳነው። ልሳኑ የተዘጋ ምላሱ የተለጎመ መሰለው። ልቡ ፈራ። ከጓደኞቿ ጋር ተሳስቃ ስትሄድ ልብ ብሎ በማያውቀው ውበቷን ሆለለ። ባፈዛ ደንግዝ የነካቸው እስኪመስለው ትክ ብሎ ሲመለከታት ቆይቶ አሯ ልጅቷን እንዴት አድርጎ አሳምሩን የፈጠራት ጃን የገጥቶ አወራረድ ምስለ ማርያም ይመስላል። አይሙን ማንት አለ ባይኖቹ እየሸኛት።